የአረፋ በዓል ደርሷል። ከዚህ ጋር በተያያዘ ከአረፋ ጋር በተያያዘ የምንመለከተው ይኖራል ማለት ነው። እንግዲህ በአረፋ በዓል የሚከበር ትልቅ የእርድ በዓል ነው እንደ ሙስሊሞች። ይሄ በዓል ላይ ትልቅ የእርድ በዓል እንደመሆኑ አንድ ከቀኖች ሁሉ ትልቁ ቀን ተብሎ ይከበራል። አላህ ወደ ፍጡራኖቹ ወደ እነሱ በጣም ቅርብ ሆኖ የሚመጣበት ቀን ነው ተብሎ ይታመናል። ይህንን እንግዲህ ዋብዮቹ እንዴት ያምኑታል? አባሾቹ ውስጥ እንዴት ነው የሚያምኑት? ምክንያቱም አረፋ ተራራው ላይ ነው አላህ ቀርቧቸው ወደ እነሱ ጋር የሚመጣው ወይንስ ቤታቸው ላሉትም ይመጣል የሚለውን እንመለከታለን። የአረፋ ቀንስ ስፔሻል የሆነበት ምክንያት ምንድን ነው የምንመለከት ይሆናል እና መሰል የተለያዩ ጥያቄዎች ይኖሩናል ከአረፋ ጋር በተያያዙ ማለት ነው። እንደ መጽሐፍ ቅዱስ እንግዲህ አብርሃም ልጁን እንዲሰዋ ወደ ሞሬ ተራራ ዞበት ሄደው ታሪክ አለ። እሱን ነው ቀንጨባ አድርገው ወስደው የአረፋ ቀን ብለው የእርድ በዓል ብለው የሚያከብሩት። ከዚህ ጋር በተያያዙ የተለያዩ ነገሮችን የምንመለከት ይሆናል ማለት ነው። ክርስቲያን ያ እንግዲህ በእስልምና ከሚከበሩ በዓላት አንደኛው የአረፋ በዓል ነው እና የአረፋ በዓል በነገራችን ላይ ሙስሊም ውሃብዮችና አህባሾች ማለት ነው አላህ ላይ ባላቸው እይታ ብቻ አረፋን የተለያየ በዓል እንዲያደርጉት ይገባቸዋል። ምክንያቱም ውሃብዮቹ ማለትም ሊትራሊስት የመጣውን እንቀበላለን ብለው የሚናገሩ ሙስሊም ሴክቶች ማለት ነው የአረፋ ቀን አላህ ይወርዳል ብለው ያስባሉ። የአረፋ ቀን አላህ ይቀርበናል ብለው ያስባሉ። ስለዚህ ሙስሊሞች ወደ አረፋ ሲሄዱ ማለት ነው መካ ውስጥ የሚገኘው ተራራ ላይ ወደዛ ሲሄዱ አላህ ወደዛ ተራራ ይመጣል ብለው ያስባሉ ማለት ነው። አህባሾች ደግሞ ነው አላህ በፍጹም መምጣት መሄድ የሚባል ነገር አይነገርለትም የሚሉ ስላሉ ስለዚህ እንዴት ነው እነዚህ ሰዎች በዚህ እንኳን ናቸው ማለት ነው። ስለዚህ እግዚአብሔር ሕዝብ የመሆን እድሉ አላት ማለት ነው። ከዚህ አንጻር ወንድ ያልተገናኘ ሴት እንዳትገደል፣ ሌሎቹ ደግሞ እንዲገደሉ አዟል ማለት ነው። ይህ ደግሞ ጦርነት ስለሆነ ነው። ጦርነት ላይ ደግሞ መቼም ውሃ ይራጭም ህብረተሰቡ አይደለ ያለ ነው ማለት ነው። ገብቶሃል? አሁን ደግሞ አንደኛ መጽሐፍ ቅዱስ ስለምን እንደሚያወራ አልተማርክም፣ አታውቅም። ስለ ግርዘት አያወራም። የሚያወራው ስለ ድንግልና ነው። አየህ፣ ቀላቀልከው። አይ ቲንክ ጥቅሱን አንበብኩ ዛሬ እንደገደለ ሳወራ ተቋርጠኝ፣ ጻፍና ታወራለህ። እሺ፣ ረጋ ብለህ አትረበሽ። ጥቅሱ የሚያወራው ስለ ድንግልና ነው። አንተ የምታወራው ስለ ሌላ ቶፒክ ነው። እግዚአብሔር ምንድን ነው ያለው? ወንድን በመኝታ የሚያውቁ ሴቶች ለራሳችሁ ነው ያለው። ለራሳችሁ አድኗቸው ነው ያለው። አድናችሁ እነሱን ድፈሯቸው፣ እነሱ ጋር ተኙ ነው ያለው። ኢቭን ያጠቅስ አውጣልሃለሁ እንደሚደፈሩ ማለት ነው። ድንግል ካልሆነች አትገደልም፣ ወታደሩ ይደፍራታል። ይሄ ነው እግዚአብሔር ያለው። አምላክ እንደዛ ነው ያለው። ወንድ ግን በመኝታ ማታቅ የምታውቅ ሆነው ትገደላለች። ይሄን የተቀመጠው። ስለዚህ ጥያቄያችን ምንድን ነው? ቅድም ያልመለስከው ጥያቄ አምላክ ሴቶችን የሚያድነው ድንግልናቸውን እያየ ነው ወይስ አይደለም? ያው እዚህ ግን እንዳየነው ከሆነ መጽሐፍ ቅዱስ ላይ ድንግል ከሆኑ ይተርፋሉ፣ ካልሆኑ ግን ይደፋሉ። ይሄ ፍትሐዊ ነው ብለህ ታምናለህ? ደግሞ ድንግልና የሚጠፋ ሁልጊዜ በዝሙት አይደለም። አንድ ሴት ታገባ ድንግልና ይጠፋል። መልሳለህ? መልሽ ይልሃለሁ። እንግዲህ ጦርነት ቦታው ብያለሁ። የጦርነታው ደግሞ በቃ እናመሰግናለን። መልስን ሰምተናል፣ ግን አያስኬደንም፣ አንቀበለውም ከይቅርታ ጋር። እግዚአብሔር ቃል በቃል ድንግል ካልሆኑ ድፋቸው ነው ያለው። ይሄ ደግሞ ለአእምሮ ለመቀበል ይከብዳል። ጥያቄ ግን እዚህ ጋር ዝም ብላችሁ አስቡትማ። ድንግልናቸውን እንዴት ነው የሚያውቁት? ድንግል መሆናቸውን አለመሆናቸው። ነዑዙ ቢላህ ነዑዙ ቢላህ ነዑዙ ቢላህ። ጨርሻለሁ። እሺ ዳንኤል ሰላም እያለሁ እንዴት ናችሁ? ሰላሙን አላመን ተቢዐል ሁዳ። ከየት ቤተ እምነት? ከየት ቤተ እምነት? ምን አልከኝ? ይቅርታ። ከየት ቤተ እምነት ነህ? ኦርቶዶክስ ጴንጤ? ኦርቶዶክስ ነው። ኦርቶዶክስ ነው። ፈቃደኛ ለመማር ነው የገባሁት። አሁን በተነሳው ሀሳብ ላይ መማር እችላለሁ። ውጭ ቤት ጥያቄ ካለኝ በመሀል ጠይቃለሁ። መረዳት ያለብኝ ጠይቅ ፈልጌ ነው። ስለምንድን ነው መማር የፈለግከው? ኖርማል አሁን አንተ የምታስተምረው ስለ ቁርአን ነው። ቁርአን ላይ ጥያቄ አለ?
አሉኝ፣ ግን ቶፒክ እንዳላስቀይርህ ብዬ ነው። ጥያቄዎችን ጥያቄ ከሁሉ ነገር ይቀድማልና ጥያቄዎች ካሉ አቅርብ። ትንሽ መማር ፈልጌ ነበር፣ ግን ከጥያቄ በፊት ኢንሻላህ ትምህርት ስልህ እኮ አሁን መሰለህ አሁን ያለው ክርስትና ስለሆነ ስለ እስልምና አይደለም፣ ግን ስለ እስልምና መማር የፈለግህ ነገር ካለ ንገረኝና አስተምርሃለሁ። ይቻላል? እሺ አታስብ። እንጠብቃለን እንግዲህ። ቀጣይ አስገቡ አለ ጥያቄዎች ካሉ ጠይቅ። ይቻላል ማወቅ የምፈልገው ነገር ካለ ደግሞ ጠይቀን። ስለዚህ አስተምሩን ብለንና ያሉትን ነገሮች እነግርሃለን። እሺ የአሁኑን ሀሳብ ማለት ድንግል ያልሆኑችን ከማግባት ከሚለው ጋር መጀመሪያ ግን ሶሪና መሐመድ መጽሐፍ ላይ ማለት በትምህርት የምናውቀው መሐመድ እና ቁርአን ላይ ያለው መሐመድ አንድ ነው? መሐመድ የለም። ነቢዩ ሰለላሁ ዐለይሂ ወሰለም ስብዕናቸው ያማረ አመለ ሸጋ የሆኑ አንድ ናቸው። ሁለት ነቢይ የለም፣ ሁለት መሐመድ የለም። ማለት አሁን በትምህርት የምናውቀው አለ አይደለ? መሐመድ መቼስ አለ ብዬ ታውቃላችሁ ብዬ አስባለሁ። ነቢዩ በትምህርት ምን አስተማሩ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በትምህርት ምን አስተማሩ? ከክርስትና ጋር እስልምናን ከማስፋፋት አንጻር የነበረው መሐመድ እና ቁርአን ላይ ያለው ምን አደረግ? ዛሬ እስልምና ማስፋፋት ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ስታወራ ከቀርታ ነቢዩ መሐመድ በል። እሺ ስሬት መሐመድ እንደምታወራ እንዲገባ ነቢዩ መሐመድ እያካውራል። ነቢዩ መሐመድ ምን አደረጉ? ነቢዩ መሐመድ ያላልኩበት ምክንያት መጽሐፉ ላይ የትምህርቱ መጽሐፍ ላይ የቁርአኑ መጽሐፍ ላይ ሳይሆን የትምህርት ቤቱ መጽሐፍ ላይ መሐመድ ብሎ ነው የሚጠራው። እሱ መሐመድ እና ቁርአን ላይ ያሉት ነቢዩ መሐመድ እንደ ነቢ ስለምትቀበላቸው ቆይ አንዴ እኛ እንደ ነቢ ስለምንቀበላቸው ነቢዩ መሐመድ ነቢያችን መሐመድ በል ነቢያችሁ ብላ አወራዊ ገብቶኛል። ኢምራን ቁርአን ላይ ያሉት ነቢዩ መሐመድ እና ተረድተኛል። ቁርአን ላይ ያሉት ነቢዩ መሐመድ እና ትምህርት ላይ ያለው መሐመድ አልተረዳኸኝም? ነቢዩ መሐመድ ምን ጨርሰው አውቃሉ? አልጨረስከውም እኮ ትምህርት ላይ ያለው መሐመድ እና ቁርአን ላይ ያሉት ነቢዩ መሐመድ አንድ አይነት ናቸው ወይ ነው የሚያስተምረው? ቁርአን ላይ ያለውን መሐመድ ነው? አዎ ናቸው። ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ላይክ ሰብስክራይብ አድርጉኝ ባካችሁ። እንግዲህ እንማር። እሺ እንድንማር ነው። እኔ እንማርበታለን ብዬ ነው ወደዚህ የሚያመጣው ማለት ነው። አንድ ሰው፣ ሁለት ሰው፣ ሶስት ሰው የኦርቶዶክስ ልጆችም የክርስቲያን ልጆችም የሙስሊም ልጆችም እንደዚህ አንዳንድ ነገር ብንማርበት ደስ ይለናል። ለዛ ብዬ ነው እንጂ እኔ ወይ የሃይማኖት ጥላቻ ምናምን ኖሮብኝ አይደለም። ወላሂ እኔ እንደዚህ የሃይማኖት ጥላቻ የለብኝም። እኔ የራሴን ሃይማኖት ይዣለሁ። እኔ ሙስሊም ነኝ በቃ። እነዛም ደግሞ የሌላ ሃይማኖት ተከታዮች የራሳቸው በቃ ያዋጣኛል ብለው የያዙት ነገር ስላለ ይዘው መዝለቅ ይችላሉ። ማንኛውም ሃይማኖት የግል ነው፣ አገር የጋራ ነው የሚባለው ነገር ስላለ ማለት ነው። እና ሌሎቻችሁም እንደዚሁ ብንማር ብንከታተል ደስ ይለናል። ምን ላይ ነው ያለነው? ምንድነው የሃይማኖት እየተከተልን ያለነው? ምንድነው? እንዴት ነው? በቃ የማይሆን ነገሮችን ስንከተል ከምንውል ብዙ ነገሮችን ነው ስንከተል የምንውለው። ያኔ እዛ ላይ ብቻ ሃይማኖታችን ላይ ብቻ እናፍጥጥ ሳይሆን አንዳንዴም ደግሞ ዞር እያልን እንትን ማለት እንችላለን። እና ብንበረታታኛም እየገባን ጥያቄ መጠያየቅ ቢለምድብን እነዚህ እንትን ብለው ሃይማኖት አስተማሪዎች ቤት ገብተው ጥያቄ የሚጠይቁ ሰዎች በጣም ጎበዝ ሰዎች ናቸው፣ ደፋር ሰዎች ማለት ነው። እዛ ሰው ቤት ራሱን ለመግባት ራሱ እንዲ ጀግና ሰው ነው አይደለም እንኳን ገብቶ ጥያቄ መጠየቅ መከራከር ማለት። ስለ ሃይማኖቱ ደግሞ የሚቆረቆር ሰው ነው። ስለ ሃይማኖቱ የሚቆረቆር ማለት ነው። ሃይማኖቱን ማወቅ የሚፈልግ ሰው
ሄዶ የሚጠይቅ ሰው ጥያቄ ማለት ነው። እና ታያላችሁ እሱ ቤትም ኢብራሂም ቤትም ኢምራን ቤት ብዙ ልጆች አሉ። እፎይም እንደዚሁ እያወያየ ይገኛል። እፎይ ቤት ራሱም እየገቡ የኛ የሙስሊም ልጆች እየጠየቁት ይገኛሉ። እንግዲህ ለማወቅ ብለው ነው። ግን ሄዳችሁ እፎይ ቤት የምትሳደቡ አላችሁ። ብልግና ነው፣ ብልግና ማለት ነው። የኛ ሙስሊም ልጆች ብልግና በጣም የሚያጸይፍ ነገር ነው። እየገባችሁ አትሳደቡ። ሁሱም ቤት እንደዛ ሌላ እምነት ተከታዮች እየገቡ የሚሳደቡ አሉ። ይሄ ብልግና ነው። ላይ ደስ አይልም። ምን አሰዳደባችሁ? በቃ እውነት ሆነ እውነት ነው፣ ውሸትም ከሆነ ውሸት ነው። እንድትረዱ መደራረግ እንዲገባችሁ ወይም እሱ እንዲገባው ማድረግ አለባችሁ እንጂ ሁሱማ በጣም ዝም ብሎ ነው እኮ የሚያልሳልፋችሁ። ጨረስክ ስትል ድረስ ስትጨርሱ ድረስ ከቤቱ ላይ ራሱ ነቅሎ አያስወጣም። እነዛን ሰዎች አያባረርም፣ ሪሞቭ አያደርግም። እስቲጨርሱ ድረስ ሀሳባቸውን ተሳድበውም ምንም ብለውም እስቲጨርሱ ድረስ ይጠብቃቸዋል ማለት ነው። እፎይም እንደዛው እየጠበቃት ነበር። አንድ ልጅ እየተሳደበች የኛ የሙስሊም ልጅ ገብታ እፎይም እየጠበቃት ነበር። አንድ ቪዲዮ አይቻለሁ። እየገባችሁ አትሳደቡ፣ ስለ ሃይማኖታችሁ ስለ ራሳችሁ ወቁ፣ ተግባርነትን ተማሩ፣ በቃ ፍሬነትን ተማሩ። የሰው ልጅ ምንድን ነው ብጭርርርቅ ያለ ነገር? ይሄ እኮ የፍሬነት ወይንም የትልቅነት አይደለም እኮ መሳደብ። ሰውን እየገቡ አትስደቧቸው። ማወቅ ከፈለጋችሁ ልታውቁ አይደል የገባችሁት? ሄዳችሁ የምታውቁትን ነገር መጠየቅ፣ ተምራችሁ መውጣት። በቃ እንደ ተማሪ እውቀትን ብዙም የሌላችሁ ልጆች ማለት ነው። እኔ ለራሴ እሰማለሁኝ እንጂ እዚህ ጋር ይሄ እንዲህ ነው ብዬ የምመልሰው ነገር የለኝም ማለት ነው። ገና እየተማርኩ ነው፣ ተማሪ ነኝ። በቃ አዳምጣለሁ፣ እከታተላቸዋለሁ። ያንንም ይሄንንም ስራ በምሰራ ጊዜ ኢርፎን አድርጌ አዳምጣቸዋለሁ። በቃ እና እንማር፣ እስኪ እንማማር እየገባን ስለ ራሳችን በየሃይማኖታችን እንማማር ማለት ነው። በጣም ደስ ይላል። የማይሆኑ ነገሮች ላይ ከምንውል ቲክቶክ ላይ በተለይ ገብተን የሚሰዳደቡ ሰዎች ጋር በጣም ነው ሰው የሚበዛው። የሆነ ነገር በጣም የሚስድድብ ላይ ደግሞ በጣም ይሄ የሚጣላ ሰው ጋር ምናምን የሆነ ጭቅጭቅ ያለበት ነገር ላይ በጣም ሰው ይበዛል። እዛ ላይ ሳይሆን ማፍጠጥ ያለብን ሃይማኖታችን ላይ ሄደን ማፍጠጥ። እነሱ ላይ አንድ በቀን አንድ ነገር እንኳን ብናት በወር ውስጥ 30 ነገሮች አወቅም ማለት ነው። ስለዚህ እንደዛ ይልመድብን፣ እንድትማሩበት ነው እኔም ወደዚህ እያመጣሁት ያለሁት። ደስ እያለ በቃ ማንኛውም ሰው ስለ ራሱ ሃይማኖት ስለ ዲኑ ቢማር ደስ ይላል። ይህን ይመስላል እንግዲህ። በቀጣይ ቪዲዮ ደግሞ እንገናኛለን ኢንሻአላህ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰቦች ቀጣይ ይዤ እመጣለሁ ማለት ነው።